ሀገር መጣ? እኔ የምኖረው ሞያሌ ነው። የወላይታ ልጅ ነኝ። እንዴት እዚህ ጋር እንደመጣ ታውቃለህ? አላውቅም። የሆነ ብቻ አንተ ጋር ለማምጣት ብዙ አመት አቅጃለሁ። ባለፈው ስለ ውሳኔ ስታስተምር ትላንትና እኔ 2014 2015 እየተመኘው ነበር። ወንድሜን አመሰግናለሁ። ፍቅሩ ይባላል። ከወደዚህ እሱ ነው ያስመሰገነኝ። አላውቅም። መወሰን አልቻልኩም። ማምጣት እየፈለኩ መወሰን አልቻልኩም። ቀጣይ አመት እያልኩ ይሄኛውንም ቀይረ ነበር። ቀጣይ አመት ብዬ ራሴን ላስተካክል እያልኩ እዚህ ከመምጣት በፊት ህይወትህ እንዴ ምን አይነት ነበር? ጥሩ ነው። ብቻ ትጨነቃለህ ማለት ጥሩ ነው ያለኝ ህይወት ጥሩ ነው፣ ግን ያስጨንቀኛል። እኔ አሁን በዚህ መኖሪያ ቤት ከአንድ ሁለት አለኝ፣ ግን በሚስት አቅም ነው እኔ የምሰራው ይበላሽብኛል። የተለያየ ስራ ቀይራለሁ፣ ይበላሽብኛል። ሚስት ነች የምትሰራው? ሰው አቅም ጎበዝ ነው ይለኛሉ፣ ባለሀብት ነው ይለኛሉ። በልጅነት የልጅ ሀብታም ይለኛሉ በሰፈሬ። ግን እኔ ምንም በራሴ በኩል ማገኘው ነገር የለም። እሷ ነች የምትሰራው? ከስራለሁ። እሷ ነች የምትሰራው። በቃ ጌታ ፈውሰው። ሆኜ ያገኘኝ ኃጢአተኛ ሆኜ ያገኘኝ የማልሰከ